ሰላም ሰላም፣ ጤና ይስጥልን። ውድና የተወደዳችሁ የተከበራችሁ እንዴት ናችሁ? ሰላማችሁ ብዝት ይበል። እንኳን ሰላም መጣችሁ። ሁላችሁም ዌልካም ብያለሁ። ዛሬ ይዤላችሁ የመጣሁት እንደተለመደው ፀጉራችንን ከመታጠብ በፊትና ከታጠብን በኋላ የሚጠቅመን ፀጉራችንን የፋፋ አሪፍ ወፍራም የሚያደርግ ምርጥ ቅባት ማለት ነው። ብዙ ጊዜ ፀጉራችንን ያው እንደተለመደው በእርጥቡ መቀባት ይኖርብናል ማለት ነው። ታጥበን ከጨረስን በኋላ ፀጉራችሁን ጀስት በፎጣ አድርቃችሁ በደንብ ሳይደርቅ ማለት ነው ቅባት ትቀቡታላችሁ ማለት ነው። ይሄ የሚያገለግላችሁ ፀጉራችሁ ቅባት እንዲይዝና ስታበጥሩት እንዲለሰልስ ያደርጋል ማለት ነው። ለማበጠር ምቹ ይሆናል ማለት ነው። ብዙ ጊዜ ፀጉራችን ላይ በእርጥቡ ቅባት መቀባት ለስላሳ እንዲሆን ያደርገዋል ማለት ነው። ሌላም ደግሞ ፀጉራችን የመያዝ እንትን ይኖረዋል ማለት ነው። ፀጉራችን ቅባት የመያዝ አሁን ለምሳሌ ፀጉራችሁ ታጥባችሁ አደርቃችሁ አበጥራችሁ ከዛ ከደረቀ በኋላ ቅባት ስትቀቡ ፀጉራችሁ ላይ የመያዝ አቅም ብዙ እንትን አይኖረውም ማለት ነው። ጀስት ወይ ሻሽ ስታስሩ በቀላሉ ቅባቱ ይሄዳል ማለት ነው። ግን በእርጥቡ ስትቀቡት ፀጉራችሁ ላይ ነው የሚቀረው ማለት ነው። ፀጉራችሁም ለስላሳ ያደርጋል፣ ለፀጉራችሁ ምቹ ያደርጋል ማለት ነው። በእርጥቡ ቅባት መቀባት ጥቅሙ ያ ነው ማለት ነው። ሌላው ከታጠብን በፊት የተለያዩ ነገሮችን በመጠቀም ቅባት ኮኮናት ሊሆን ይችላል። ከመታጠባችሁ በፊት ተቀብታችሁ ለ2 ሰዓት አቆይታችሁ ከታጠባችሁ በኋላ ደግሞ የካስተር ኦይል በተጠቀሙ በጣም አሪፍ ነው ማለት ነው። ሁላችሁም የተለያየ የሚመቻችሁ የሚስማማችሁ እንትን ሊኖር ይችላል። ለምሳሌ የሚያደርግባችሁ ሊኖር ይችላል ቅባቱ የሁላችንም። ግን የጉሎ ዘይት ካስተር ኦይል ለማንኛውም ፀጉር ይሆናል ማለት ነው። ማንኛውም ፀጉር ስላችሁ ከርዳዳ ፀጉር ላላችሁ፣ በጣም ሉጫ ላላችሁ፣ ኖርማል መካከለኛ ፀጉር ላላችሁ የጉሎ ዘይት በጣም ያለሰልሳል ማለት ነው። በዛ ላይ ብዛት እንዲኖረውም ያደርጋል። ፀጉራችሁ ስስ የመሳሳት ባህሪ ካለው ወይ ስታበጥሩ የሚነቃቀል በብዛት የሚነቃቀል ከሆነ የጉሎ ዘይት በተጠቀሙት ብዛት እንዲኖረውም ያደርጋል ማለት ነው። ብዙ ጊዜ በሙቀት በተለያዩ ነገሮች ፀጉራችሁ የሚጎዳ እንደዚህ በቀለም በተለያዩ ነገሮች እሱን ወደ ቦታው ለማድረግ ይረዳል ማለት ነው። የጉሎ ዘይት በጣም ብዙ ነገሮች የጉሎ ዘይት፣ የወይራ ዘይት በጣም ለተሰባበረ ፀጉር አሪፍ ነው ማለት ነው። እና ብዙ ጊዜ የጉሎ ዘይት ለፀጉር ለተሰባበረ እና የሮዝመሪ ቅባትም በጣም ምርጥ ነው። ፀጉራችሁን ለማለስለስ ብዛት እንዲኖረው ያደርጋል ማለት ነው። ሌላው ያው በቃ ቅድም እንዳልኩት በቀዝቃዛ ውሃ መታጠብና በፀጉራችሁ ውሃ እንዳለው ማለት ነው ቅባት መቀባት። ውሃ እንዳለው ስላችሁ ጀስት በጣም ብዙ ሳይሆን ጀስት በፎጣ ካደረጋችሁት በኋላ ፀሐይ ላይ ወይ ደግሞ የፀጉር ማድረቂያዎች ከመጠቀማችሁ በፊት ጀስት በውሃ አድርጋችሁት ፀጉራችሁን ቅባት መቀባት ከዛ በኋላ ፀሐይ ላይ ማድረግ ወይም ደግሞ በተለያዩ ማድረቂያዎች የፀጉር ማድረቂያዎች በዛ መጠቀም ትችላላችሁ ማለት ነው። ነገር ግን ቅባት መጀመሪያ መቀባት ትልቅ ጥቅም አለው ማለት ነው። ሀሳብ አስተያየት ካላችሁ መስጠት ይቻላል። ከስር ተቀብታችሁ ለ10 ደቂቃ ማሳጅ ማድረጋችሁንም እንዳትረሱ ማለት ነው። ከመታጠባችሁ በፊትም ቅባት ስትቀቡ ትሪትመንቶች ስትጠቀሙ በማንኛውም ሰዓት ላይ ከታጠባችሁ በፊትም በኋላም ፀጉራችንን ማሳጅ ማድረግ ለፀጉራችን ትልቅ ጥቅም አለው ማለት ነው። ሞር በጣም ብዙ ጊዜ እንደሰማችሁት ከሆነ እንግዲህ ፀጉርን ማሳጅ በማድረግ ብቻ ፀጉርን እንትን ማለት እንደምትችሉ ብዙ ጊዜ ያው ሶሻል ሚዲያ ላይም በተለያዩ ሰዎች ላይ ሰምታችሁ ሊሆን ይችላል። ከመቀባት ሞር ራሱ ማሳጅ ማድረጉ ትልቅ ጥቅም አለው ማለት ነው ለፀጉራችሁ። ስለዚህ ፀጉሬ በጣም ተሰባበረ ምናምን ለምትሉ ሰዎች ይሄ ይጠቅማችኋል ማለት ነው። በእርጥቡ
ቅባት መቀባት እና ለተወሰነ ደቂቃ አስይዛችሁት ከዛ በኋላ ማድረቅ። ምክንያቱም ፀጉራችን ስኪን ስስ ስለሚሆን በታጠብንበት ሰዓት ስናበጥረው በጣም የመነቃቀል ነገር ያጋጥማል ማለት ነው። ትንሽ ከአንድ 15 ደቂቃ በኋላ ብታበጥሩትም መልካም ነው ማለት ነው። ታጥባችሁ ወዲያው ስናበጥረውም የመሰባበር እንትኑ በጣም ሞር ይጨምራል ማለት ነው። ሰው ለማንኛውም ይሄን ይመስላል። ሀሳብ አስተያየት፣ ጥያቄዎች ካላችሁ ኮሜንት ላይ መስጠት ይቻላል ማለት ነው። እንደተለመደው የዛሬ ቆይታ ይሄን ይመስላል። ሰላማችሁ ብዝት ይበል በያላችሁበት። አዲስ የመጣችሁ ነባሮች ሁላችሁም ዌልካም ብያለሁ ማለት ነው። በድጋሚ ቀጣይ እንድሰራላችሁ የምትፈልጉትን ኮሜንት ላይ ማሳወቅ ይቻላል። መልካም ቆይታ። ባይ ባይ።